እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ ዛሬ ይዤላችሁ የመጣሁት ስለ ካፕካት ነው። ካፕካት አጠቃቀም እየተማረን ነው ያለነው። ሰብስክራይብ ያላደረጋችሁ ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ አሁን ወደ ቀጥታ ትምህርት መጀመሪያ ካፕካት እንከፍታለን። ካፕካት መጀመሪያ እንደዚህ እንከፍታለን። እንደዚህ ከከፈተን በኋላ ኢንተርፌሱ እንደዚህ ይመጣል። ስለዚህ መጀመሪያ ቪዲዮ ኢምፖርት እናደርጋለን። ኒው ፕሮጀክት የሚለው ጋር አንዴ ክሊክ እናደርጋለን። ኒው ፕሮጀክት አንዴ ክሊክ ካደረግን በኋላ ለባክግራውንድ እኛ መጠቀም የምንፈልገውን መጀመሪያ ኢምፖርት እናደርጋለን። እዚች ጋር ለባክግራውንድ የኛው ይጠቀማሉ። ኢምፖርት እናደርጋለን። ከዛ አድ እንላለን። አድ እንላለን። እንደዚህ ይመጣል። እንደዚህ ከመጣ በኋላ ባለፈው ስለ ከለር አሳይቼው ነበር። ከለር እንዴት እንደሚቀየር በባለፈው አይተን ነበር። ዛሬ ደግሞ በድጋሚ ባክግራውንድ እንዴት መቀየር እንችላለን፣ አንድ ቪዲዮ ሪከርድ ካደረግን በኋላ ባክግራውንዱን ሌላ ባክግራውንድ መጠቀም እንዴት እንችላለን የሚለው ላሳያችሁ ነው ፈለኩት እና እንደዚህ ቪዲዮ መጥቷል። እንደዚህ ከመጣ በኋላ እዚች ጋር ከታች በኩል ኦቨርላይ የሚላለች እዚች ጋር ከታች በኩል ኦቨርላይ የሚላለ ኦቨርላይ የሚለው መጀመሪያ አፕሎድ ካደረግነው ቪዲዮ ላይ ሌላ ቪዲዮ መጨመር ማለት ነው። ስለዚህ ኦቨርላይ የሚለው አንድ ጊዜ ክሊክ እናደርጋለን። ከዛ እንደዚህ አድ ኦቨርላይ የሚል ይመጣል። አድ ኦቨርላይ የሚል ከታች በኩል ፕላስ ምልክት አለች። ያቺን ፕላስ ምልክቷን አንዴ ክሊክ እናደርጋለን። ክሊክ ስናደርግ ቀጥታ ወደ ፎቶ ቪዲዮ ወይም ወደ ፎቶ ይወስደናል ማለት ነው። እኛ የምንፈልገው ቪዲዮ ስለ ቪዲዮ ስለሆነ ቪዲዮ ጋር ክሊክ እናደርጋለን። በላይ በኩል ኦቨርላይ የምናደርገው ቪዲዮ ደግሞ ሌላ ቪዲዮ አፕሎድ እናደርጋለን። ስለዚህ እኛን ቪዲዮ መረጥኩኝ ማለት ነው። እኛን ቪዲዮ መረጥኩ። ከዛ ከታች በኩል አድ እንላለን። ከታች በኩል አድ እንላለን። እንደዚህ ይመጣል ማለት ነው። እንደዚህ ከመጣ በኋላ አሁን እኛው በላይ በኩል ያለው ኦቨርላይ የሆነው ቪዲዮ ነው። እኛ የምንጠቀመው ጎን ያለውን ነጭ ከለር አጥፍተን ሰውየውን ብቻ ለማስቀረት ነው አላማችን። ባክግራውንድ ላይ ያለውን ግሪን ኤሪያ መጠቀም ስለፈለኩኝ እኛውን ነጩን ማጥፋት ፈለኩኝ ማለት ነው። ከዛ በፊት ግን እዚህ ጋር ማስተካከል ያለብን ሳይዝ ነው። ሳይዙን ማስተካከል አለብኝ ማለት ነው። እዛች ከታች በኩል አራት ሳይዝ ያለችውን አንዴ ክሊክ አድርገን ጎትተን እንደዚህ ሰፋ እናደርጋለን። ትንሽ በፈለግነው ሳይዝ እንደዚህ አድርገን ወይም እንደዚህ እያደረግን ሰፋ ማድረግ እንችላለን ማለት ነው። አሁን እንደዚህ ማስቀመጥ ፈለኩኝ። ከዛ በኋላ ወዴት ነው የምንሄደው? እኛም ኢኩል ስላይድ ላይ አሁንም ክሊክ አድርገን ወደዚህ እናመጣለን ማለት ነው። አሁን ኢኩል ሆኗል። እንደዚህ ካደረገን በኋላ አሁን የሚቀረን ምንድነው? ዋናው አላማችን ከለር መቀየር ነው። ባክግራውንድ ከለር መቀየር ነው ማለት ነው። ስለዚህ ባክግራውንድ ከለር ለመቀየር ወዴት ነው የምንሄደው የሚለውን እናያለን። ባክግራውንድ ከለር ለመቀየር ቀጥታ እዚች ጋር አሁን ለምሳሌ የተለያዩ ኢንተርፌሶች ከታች በኩል አሉ። ግን እኛ የምንፈልገው ሪሙቭ ቢጂ የሚል አለች። ከታች በኩል ሪሙቭ ቢጂ የሚል አለች። እሷን አንዴ ክሊክ እናደርጋለን። አውቶ ሪሙቫል የሚባል ካስተመር ሪሙቫል የሚባል ክሮማ ሪሙቫል የሚባል ግን እኛ ዛሬ የምናየው ስለ አውቶ ሪሙቫል አድርገን እናያለን። አውቶ ሪሙቫል ስናደርግ ምን ያመጣል? ካስተመር ሪሙቫል ስናደርግ ምን ይሆናል? ክሮማ ኪ የሚለው ስናደርግ ምን ይሆናል የሚለው ከማየታችን በፊት ግን ዛሬ እኛ የምናየው አውቶ ሪሙቫል ስናደርግ ቪዲዮ ምን ይሆናል፣ እንዴት ያጠፋል የሚለውን እስቲ አውቶ ሪሙቫሉ ክሊክ አድርገን እናያለን። ያው ክሊክ አደረኩ።
ያው አያችሁ እንደዚህ ያመጣልናል ማለት ነው። እንደዚህ ያመጣልናል። ስለዚህ እንደዚህ ሶሪ ባክ በሉ እንደ ባክ በሉ መለስኩኝ ማለት ነው። ሶሪ ከዛ እንደዚህ መጥቷል ማለት ነው። እኛው ከፈለግን አሁን እኛው ቪዲዮ ከታችኛው ቪዲዮ ስለሆነ አሁን አያችሁ የመጀመሪያው ነጩ የለም ማለት ነው። አሁን ነጩ የለም አጥብተናል ማለት ነው። ይሄ አሁን ቪዲዮ ነው። ከኋላ በኩል ያለውን ነጭ ባክግራውንድ አጥብተናል። አሁን ግን መጠቀም የፈለግነው ባክግራውንድ ያለው ቪዲዮ ስለሆነ አሁን እንደዚህ አድርገን ሰፋ እናደርጋለን። አሁን የፈለኩት እንደዚህ እንዲቀመጥ ነው ፈለኩት። ስለዚህ እንደዚህ እናደርጋለን። ከዛ በኋላ እስቲ ፕሌይ አድርገን እንየው። አንዴ እናጫውተውና እንየው። አያችሁ ያው ድምፁ በላይ በኩል ያለው አፕሎድ የተደረገው ቪዲዮ ላይ ያለው ድምጽ ማለት ነው። በዚህኛው ላይ ድምጽ የለም። አሁን በዚህኛው ላይ ነው ድምጽ ያለው። እንደዚህ አድርገን ባክግራውንድ መቀየር እንችላለን። አስፈላጊ ከሆነ እዚሁ እያለ ከትላንት ወደ ስለ ከለር አሳይቸው ነበርና እዚሁ እያለ ከለሩን ማስተካከል እንችላለን። እዚሁ እያለ ከለሩን በተጨማሪ ማስተካከል እንችላለን። እዚች ጋር ፊልተሩ ጋር ገብተን ቪዲዮ ከለር ትንሽ ደመቅ ማድረግ እንችላለን ማለት ነው። ለምሳሌ አያችሁ እዚች ጋር ቀዩን እዩትና ቀዩ ጋር እንዴት እንደሚጨምር አያችሁ። እዚህ ጋር ሌላው ደግሞ እዚህ አያችሁ እንዴት እንደሚጨምር። ስለዚህ እንደዚህ እየቀያየርን ትላንት ያሳይቸው ነበር። የሳይዙ ትላንት ስለ ከለር አሳይቼ ነበር። እንደዚህ አድርገን ከለሮችን መቀየር እንችላለን በፈለግነው ከለር ማለት ነው። ስለዚህ አትጨናነቁ። በቀጣይ ቪዲዮ የተለያየ መረጃ ይዤላችሁ እመጣለሁ እና ዩቲዩብ ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ እና በሰፊው እንደዚህ እያንዳንዱን ስቴፕ ባይ ስቴፕ ባለፈው ስለ ከለር አይተናል። አስፔክት ሬሽዮ ስለ ዩቲዩብ እና ቲክቶክ እንዴት መጠቀም እንዳለብን፣ ሳይዝ እንዴት መጠቀም እንዳለብን። አሁን ለምሳሌ ዩቲዩብ ሳይዝ እና ቲክቶክ ሳይዝ አንድ አይደለም። ስለዚህ አስፔክት ሬሽዮ እንዴት መጠቀም እንችላለን የሚለው ባለፈው አይተን ነበር። በቀጣይ ደግሞ በሁለተኛው ደግሞ ስለ ከለር አይተን ነበር። ከለር እንዴት መቀየር እንዳለብን ልክ እንደዚህ ባለፈው አሳይቼው ነበር። እያንዳንዱን ግን ሞር አስፈላጊ ከሆነ በኮሜንት አስቀምጡልኝ። ጥያቄ ካለ በኮሜንት አስቀምጡልኝ። የተለያየ ቪዲዮችን በቀጣይ እሰራለሁ። አሁን እኔ አሪፍ የሆነውን ቪዲዮ ይሄኛውን መረጥኩኝ ማለት ነው። ስለዚህ ይሄኛውን መረጥኩኝ። ዛሬ ደግሞ ፓርት 3 ነው። ፓርት 3 ባክግራውንድ እንዴት መቀየር እንዳለብን ያው ዛሬ በእንደዚህ መልክ አይታችኋል እና በቀጣይ ቪዲዮ በሰፊው እንገናኛለን። ዩቲዩብ ቻናልን አሹ ሚዲያ የሚለውን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ባይ ወዳችኋለሁ።